ምዕራፍ 13 ከቁጥር 20 እስከ 21 ባለው ቃል ላይ እና ከዛም በኋላ ደግሞ ሁለተኛ ነገሥት ምዕራፍ 4 ከ32 እስከ 37 ባለው ላይ ለእግዚአብሔር ቃል ጌታ ያስተምረናል። ኢየሱስ ጌታ ነው። አሜን። ከዛም በኋላ እንጸልያለን። እግዚአብሔር ለሚናገራቸው ሰዎች እግዚአብሔር ይናገራል። እግዚአብሔር ደግሞ መፈወስ ካለበት ይፈውሳል፣ ማጽናናት ካለበት ያጽናናል። ዋናው ነገር በቃል ላይ እግዚአብሔር ሁሉን ነገር ያጠቃልለዋል። ትንቢቱንም እዛው እናገኛለን፣ አዋጁንም እዛው እናገኛለን፣ ፈውሱንም እዛው እናገኛለን፣ በረከቱንም እዛው እናገኛለን። ሁሉን ነገር በቃሉ ላይ እናገኛለን። ኢየሱስ ጌታ ነው። ሃሌሉያ። እንደዚህ ይላል ከ20 ጀምሮ ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አገር አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ዛሬ የሚቆም ሰው አለ። ኢየሱስ ጌታ ነው። ሰዎቹ ሬሳ ወይም የሞተ ሰውን ይዘው መጥተው ለመቅበር ጉድጓዱን ቆፍረው ሁሉን ነገር አዘጋጅተው ሊቀብሩት ባሰቡ ጊዜ ሊቀብሩት ሰከንዶች በቀሩ ጊዜ አደጋ ጣዮች በየዓመቱ ወደዛ እየመጡ አደጋ ይጥላሉ። ብዙ ነገር ያደርጋሉ። ብዙ ነገር በዛ ስፍራ ላይ ያደርሳሉ። ይህ ሰው ግን ሊቀብሩት ባሉት ጊዜ በዛች ሰዓት አደጋ ጣዮች መጡ። እነሱ በመጡ ጊዜ እነዚህ ሰዎች አይለቁንም፣ እኛንም ይገሉናል። ይህን ሰው እስከምንቀብር ድረስ ወደ እኛ ይደርሳሉ። እስከምንቀብር ድረስ አጠገባችን ይደርሱና እሱንም እንቀብራለን ባሰብን ጊዜ እኛንም ይቀብሩናል፣ እኛንም ይገሉናል ብለው ሬሳውን እንኳን ሳይቀብሩ ጥለውት ነው የሄዱት። ሰው እንደዚህ ነው። ጤነኛ በሆነ ጊዜ ሁሉ ይቀርባል። የሆነ ችግር የሆነ መከራ ሲደርስ የራሱ ጉዳይ ብሎ ይሄዳል። የማይሄድ ግን አምላክ አለ። እስኪ ጥሎ የማይሄድ በሉ እስኪ እግዚአብሔር አለ በሉ እስኪ ጥሎ የማይሄድ በሉ እስኪ ኢየሱስ አለ። ሰው ጥሎሽ ሊሄድ ይችላል። ሰው ጥሎ ሊሄድ ይችላል። የማይጥል ግን እግዚአብሔር አለ። የማይጥልሽ እሱ ኢየሱስ አለ። ኢየሱስ በቤትሽ አለ። ኢየሱስ በሕይወትሽ አለ። ኢየሱስ በየትኛውም ስፍራ ላይ በነበርሽበት ቦታ ላይ እሱ ካለ ማንም ሊነካ አይችልም። ሞትም ሊደፍር አይችልም። ኃይል ሊደፍር አይችልም። እስኪ እኔ ላይ ሞት አይደፍረኝም በል እስኪ። ምክንያቱም ስጋዊ ሞት አይደለም፣ መንፈሳዊ ሞት አያገኘህም። ስጋ ስለሆነ መሞት አይቀርም፣ መንፈሳዊ ሞት አያገኘንም። ምክንያቱም ኢየሱስ ሲናገር እንደዚህ አለ፣ የስጋዊ ሞትን አትፍሩ አለ። ስጋንም ነፍስንም የሚገድል እርሱን ፍሩት አለ። እኛ እግዚአብሔርን እንፈራለን፣ እግዚአብሔርን እናመልካለን፣ እግዚአብሔርን እናወድሳለን። የዓለምን ሲስተም ግን እንገለብጣለን። ዛሬ የዓለም ሲስተም ይገለበጣል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ መጡና ሲደርሱባቸው እነሱ ጥለውት ሄዱ። የት ነው የጣሉት? ኤልሳዕ ሞቶ በተቀበረበት ቦታ ላይ የኤልሳዕ መቃብር ላይ እዛ ላይ ነው ወሩሮት ሄዱ። ቢፈልግ ራሱ ይበስበስ፣ ቢፈልግ አውሬ ይብላው፣ ቢፈልግ እንደፈለገ ይሆን፣ እኛ እሱን እንቀብራለን፣ እሱን ቀብረን እንሄዳለን ብለን የሞተውን ዘንተን እኛ እንሙት። በሱ የተነሳ የመጡት ኃያላን ናቸው፣ የመጡት ጉልበታም ናቸው፣ የመጡት ከኛ አቅም በላይ ነው ብለው ጥለውት ነው የሄዱት። ኢየሱስ ጌታ ነው። ጥለውት ሄዱ። የራሱ ጉዳይ ብለው
ምክንያቱም ሬሳ ነው፣ ስሙ ተቀይሯል። ትናንትና በሕይወት እያለ የነበረው ስም ተቀይሮ ሬሳ ተብሏል። ስሙ ሬሳ ሆኗል። ሞቷል። ይህ ሰውዬ ሊበሰብስ ደርሷል። ስለዚህ ይህማ ምን ያደርግልናል? አንደኛውን ሞቷል ብለው ጥለውት ሄዱ። የሞተ ነገራችሁ ይነሳል። ሞተብኝ አላቸው። በአገልግሎት ላይ ሞተብኛል፣ በጸሎት ላይ ሞተብኛል፣ አቅም የለም፣ ከአቅም አጣሁ አላቸው። ላይ እንደገና ሕይወት ይዘራል። የሚዘራ የእግዚአብሔር መንፈስ ያገኛቸው። ሞቶ አይቀርም። ጸጋ ሞቶ አይቀርም። ዓላማ ሞቶ አይቀርም። ኢየሱስ ጌታ ነው። እግዚአብሔር የተናገረ እንዲሁ ሞቶ አይቀርም። እግዚአብሔር ያስነሳዋል። የዚህ ሰው ነገር ሞቷል ተብሎ ጥለውት ሲሄዱ የኤልሳ መቃብር ላይ ነው የጣሉት። በጣሉት ጊዜ ያ የኤልሳ የሞተበትን መቃብር ወይ የሞተበትን ቦታ ስፍራ በነካ ጊዜ የሞተው ሰው ተነሳና ቆመ ይላል። ዛሬ የእግዚአብሔር መንፈስ ቤትሽ ይገባና ያቆመሃል። ስፍራ ላይ ብቻ ቆም፣ እግዚአብሔር ያቆመሃል። በእግዚአብሔር መንገድ ላይ ብቻ ሄድ፣ እግዚአብሔር ያቆመሃል። እስኪ እግዚአብሔር ያቆመኛል። አሜን። ኢየሱስ ጌታ ነው። ሃሌሉያ። በሁለተኛ ነገሥት ምዕራፍ 4 ከ32 እስከ 37 ድረስ ያለው ቃል እንደዚህ ይላል። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎት ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲያና ወዲህ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ጊያዝም ጠርቶ ይህች ሰነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽ አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጅዋም አንስታ ወጣች። ኢየሱስ ጌታ ነው። ዛሬ አላቅም፣ ለአንድ ሰው የሞተ ነገር ይነሳል። የሞተባቸው ነገር ይነሳል። አበቃ ያላችሁት ነገር ሕይወት ይዘራል። በቃ አከተመ ያላችሁት ነገር በሕይወት ይዘራል። እግዚአብሔር ያስነሳል። ይህቺ ሴት ከ8 ጀምሮ እስከ 31 ድረስ ስናነብ ኤልያስ የእግዚአብሔር ሰው በዛ መንገድ ላይ ያልፍ ነበር ይላል የእግዚአብሔር ቃል። በዛ መንገድ ላይ የእግዚአብሔር ሰው በሚያልፍበት ጊዜ ሁሉ ጊዜ በዛ መንገድ ስለሚያልፍ ይህቺ ሴት ሁሉ ጊዜ ታየው ነበር። ሁሌ ታየዋለች በዛ መንገድ ሲያልፍ። አንድ ቀን ግን ወደ ቤቷ ጠራችው። ቤቷ ገብቶ ባለበት ሰዓት ብዙ ነገር ስታደርግለት ኤልሳዕ ግን እንደዚህ አለ፣ ጊያዝ ና። ይህቺ ሴት ምንድን ነው የምትፈልገው? ከነገስታት ጋር ችግር አላት፣ ከሌላ ቦታ ላይ ችግር አላት። ችግሯን እኔ እፈታለሁ አለ። ጊያዝም እንደዚህ አለ፣ አይደለም አለ፣ ልጅ የላትም አለ። ልጅ የላትም። ስለዚህ የእግዚአብሔር ሰው በገባበት ቦታ ላይ ተአምር እያደረገ የሚሄድ የእግዚአብሔር ባሪያ ስለነበረ ከዛም በኋላ ጥናት አለ። የዛሬ ዓመት ስመጣ ወንድ ልጅ ትወልጃለሽ አለ። ዛሬ የሚወልድ ሰው አለ። ጸጋ የሚወልድ ሰው አለ። ሃሌሉያ! ኢየሱስ ጌታ። ከዚያም በኋላ ልጅ አትሰው አለችው። እኔን ውስጤን አታሳዝነው። ይሄ ነገር የማይሆን ነገር ነው። እኔ ማርጅቻለሁ፣ ባሌ ማርጅቷል። ስለዚህ ይሄ ነገር የማይሆን ነገር ነው። ተው አለችው። በኋላ እኔ እንዳላዝንበት
እግዚአብሔር ሰው ደግሞ ቃል አውጥቷልና ቃሉ እንደሚፈጸም በአምላኩና በእግዚአብሔር የታመነና አምኖ የሚሄድ ሰው ስለሆነ እንደሚሆን ረግጦ ተናገራት። ያቺ ሴትም ወለደች። ነገር ግን አደገ። ካደገ በኋላ ደግሞ ሞተ። እግዚአብሔር ታምረኛ ነው በመስኪ አሜን። እግዚአብሔር ስሙን ለማስጠራት ታምረኛ ነው። ታምሩ ታላቅ ነው። የእግዚአብሔር አመጣጥ ዘወርዋራ ነው። ቀጥታ አይመጣም። እግዚአብሔር ዘወርዋራ ነው የሚመጣው። ያድነኛል ብሎ ባሰበ ጊዜ እግዚአብሔር በሌላ መንገድ ነው የሚያድነው። ይፈውሰኛል ሲል ወይ ስለ በሽታው ሊሆን ይችላል። እግዚአብሔር አምላክ አንተ ባሰብከውና አንተ ባለምከው መንገድ አይደለም እግዚአብሔር የሚያደርገው። እግዚአብሔር የሚመጣ በራሱ መንገድ ነው። እግዚአብሔር የሚመጣ በራሱ መንገድ ነው። በዚህ ይመጣል ስትል በሌላ መንገድ ይመጣል። እዚህ ጋር አገኘዋለሁ ስትል እሱ ሽማግሌ ሆኖ ይጠብቃል። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ልጇ በሞተ ጊዜ በቃ ትናንትናም የእግዚአብሔር ሰው ተናግሬው ነበር። የማየውን ልጅ ሰጥቶኝ፣ የሚሞት ልጅ ሰጥቶኝ በቤቴ ሬሳ እንዴት ይኖራል? ያው በቃ ሳልወልድ ብቀርብኝ ይሻል ነበር ብላ እጅግ በጣም አዝና ባለችበት ጊዜ የእግዚአብሔር ሰው በሆነ ተራራ ላይ ተቀምጦ ሰማች። በዛ ተራራ ላይ መስማቷ አረጋገጠችና ወደ እሱ ጋር ለመሄድ ወደ ባሏ ጋር መልእክተኛ ላከች። አህያዎችን ላክልኝ፣ የሆነ ቦታ ይሄዳለሁ አለች። ለባሏ ማን ነገረችው? የሆነ ቦታ ደርሼ እመጣለሁ እና አህያ ላክልኝ። አህያውን ላከ። ከዛም በኋላ አሳስራ ወደ ኤልሳ ጋር ሄደችው። ኢየሱስ ጌታ ሃሌሉያ። እግዚአብሔር አምላክ ሊፈውስ ካለ ጠልቆ ይገባል። ዛሬ ለአንድ ቤት ጠልቆ ይገባል። እነቅላለሁ ካለ ከላይ አይደለም ይነቅል፣ ከስር ይነቅላል። ዛሬ በኢየሱስ መሰረቱ ይነቃነቃል። የመናፍስታዊ ኃይል መሰረት ይነቃነቃል። የአጋንንታዊ ኃይል መሰረት ይነቃነቃል። ምክንያቱም የሚያነቃነቅ የእግዚአብሔር ኃይል በቤት ላይ እግዚአብሔር ኃይል አለና በኢየሱስ ስም ሆነባችሁ። ኢየሱስ ጌታ ሃሌሉያ። ሄዳም ያው መጽሐፍ ቅዱስ አንብባችሁ ሊሆን ይችላል፣ ሰምታችሁ ሊሆን ይችላልና ዋናው ርዕሴ እሱ አይደለም፣ ግን ተያያዥነት ስላለው ምክንያቱም እግዚአብሔር የቀባቸው እግዚአብሔር አምላክ ያስነሳቸው ባሪያዎቹ እግዚአብሔር ይሰራባቸዋል። አሜን። እግዚአብሔር ይሰራባቸዋል። ሃሌሉያ። እግዚአብሔር አምላክ ድንቅና ተአምር እያደረገ ያልፋል። ዛሬ በአንድ ቤት ድንቅና ተአምር አድርጎ ያልፋል እግዚአብሔር። ዛሬ ያልፋል እግዚአብሔር። መንፈስ ቅዱስ ያልፋል እግዚአብሔር። ኃይል ያልፋል። መንፈስ ያልፋል። ጸጋ በአንድ ሰው ቤት ይገባል። ሃሌሉያ። ከዛም በኋላ ያቺ ሴት ኤልሳ ጋር በሄደች ጊዜ ለኤልሳ ነገረችው ያለውን ነገር። ኤልሳ ግን እንደዛ ጊያዛ ነው። ሂድ ዱላ ያዝና ሂድና በሬሳው ላይ ዱላውን ጣላ ነው። እሷ ግን አልፈለገችም። ምክንያቱም ትናንትና ልጅ ትወልጃለሽ፣ ወንድ ልጅ ታገኛለች፣ የዛሬ ዓመት ብለህ የተናገርከኝ አንተ ነህ፣ መፈወስ የምትችለው ደግሞ አንተ ነህ። አንተ ካለ ከዚህ ንቅንቅ አለ ማለት ዛሬ የሚያነቃንቅ ኃይል ይገባባቸዋል። ሃሌሉያ። ተወራርዳችሁ ትወጣላችሁ፣ አፍሳችሁ ትመለሳላችሁ። ምክንያቱም በእግዚአብሔር ላይ ተወራርዶ የወጣ ሰው አፍሶ ይመለሳል። ሁሉን ነገር ተቀብሎ ይመለሳል። የሞተው ነገሮቻችሁ በኢየሱስ ስም ይነሳል። ኤልሳ ምንም በእጅ ስላለችው በቃ ተነስቶ ሄደ። በሄደ ጊዜ ቅድም እንዳነበብኩት በዛ ልጅ ላይ ቤት ሲገባ ከኋላው ዘጋ ይላል። ኢየሱስ ክርስቶስ በምኩራብ ወይም በመቅደስ ላይ አገልግሎት ሲወጣ አንድ ሰው ልጁ በጣም የታመመች አንድ ሰው አገኘ። ጌታ ሆይ ያለ ልጄ በጣም ታማለች፣
እባክህን ልጄ ታማብኛለች ብሎ ኢየሱስ ላይ ሲጮህ አንድ ሰው መጣና በጆሮ እንደዛ አለ፣ መምህሩን አታድክመው ልጄ ሞታለች። ከዛም በኋላ ሰውየው ያ የነበረው ፈገግታ ትናንትና ኢየሱስ ያድንልኛል ብሎ አምኖ ተማምኖ የመጣው ፊት ያ ሳቅ የሞላበት ልስቅ ነው ብሎ ያሰበው ፊት ጠቆረ፣ አዘነ። በጣም እጅግ በጣም ማዘኑን ጌታ አየ። ጌታ ያየው የፊት ገጽታውን አይደለም፣ የልቡን ገጽታ አየ። እጅግ በጣም በልቡ አዝኖ መንፈሱ ሲወርቅ ኢየሱስ አየና የወደቀውን ማንሳት የእሱ ስራ ስለሆነ አንተ ብቻ እመን እንጂ ልጅ ትድናለች አለና የወደቀውን ልቡን መለሰ። ዛሬ የወደቀባቸው ልብ ይመለሳል። የእግዚአብሔር መንፈስ ይናገረኛል። አንድ ሰው የወደቀ ያነሳል። የሚያነሳ የእግዚአብሔር መንፈስ ይገባል። ኢየሱስ ጌታ። ከዛም በኋላ ሰውየው ቤት ሄደና ልክ ሲገባ የሰውየው እናት አባት ገቡ፣ የእሱ ሐዋርያቶች ከገቡ በኋላ ዘጋ ነው የሚለው እግዚአብሔር ቃል። ኤልሳም ወደ እርሷ ልጇ ቤት ሲገባ ከኋላው ዘጋ ይላል። ኢየሱስም ወደዛ ቤት ለመፈወስ ሲገባ ከኋላ ዘጋ ይላል። በኖህ ዘመን ደግሞ ኖህን መርከብን ስራልኝ ካለው በኋላ መርከብን ሰርቶ ከጨረሰ በኋላ እንስሳውን ቤተሰቡን ሁሉም ካስገባ በኋላ የእግዚአብሔር ቃል ሲናገር እግዚአብሔር ከኖህ በኋላ ላይ በሩን ዘጋ ይላል። ዛሬ በኢየሱስም ጠላት እንዳይገባ ነገር ይዘጋል። ጠላት እንዳያገኝ እግዚአብሔር በአጥር ይዘጋል። ዛሬ ለአንድ ሰው ይዘጋል። አሜን ነው። ኢየሱስ ጌታ ነው። በኖህ ጊዜ እንደዛ ያደረገው እግዚአብሔር ኖህ ከገባ በኋላ ሚስቱም ልጆችም እንስሳት ሁሉ ከገባ በኋላ ከኋላ ዘጋ ይላል። ኤልሳም ወደ ልጁ ከገባ በኋላ ከኋላ ዘጋ ይላል። ኢየሱስም ያችን ሴት ሊፈውስ ያችን ሕፃን ልጅ ብላቴና ሊፈውስ ሲገባ ከኋላው ዘጋ ይላል። ኢየሱስ ጌታ ነው። በር የሚዘጋው ጠላት እንዳያገኝ ነው። በር የሚዘጋው ጠላት በረከትን እንዳያይ ነው። ዛሬ ጠላት በረከትን አያይም። የማያይበት ምክንያት እግዚአብሔር ስለሚዘጋ። ጠላት የፈለገውን ነገር ቢመጣ እግዚአብሔር የዘጋውን ዲያብሎስ አይከፍትም። ዲያብሎስ የዘጋውን እግዚአብሔር ይከፍታል። ስልጣን ያለው ኢየሱስ ጋር ብቻ፣ ኢየሱስ ጋር ብቻ ነው ስልጣን ያለው በለው። እስኪ ኃይል ያለው በለው፣ ጉልበት ያለው በለው። ኢየሱስ ጋር ብቻ ነው። ዲያብሎስ የዘጋውን በለው። እስኪ መተት የዘጋውን፣ አዳን ሞተ የዘጋውን እግዚአብሔር ይከፍታል። አሜን። እግዚአብሔር አምላክ የዘጋው ዲያብሎስ አይከፍተም። የመክፈት ስልጣን የለውም። ቁልፍ በሱ እጅ የለም። ቁልፍ ያለው ኢየሱስ ጋር ብቻ ነው። የዳዊት መክፈቻ ቁልፍ ያለው ኢየሱስ ጋር ብቻ ነው። ኢየሱስ ጌታ። ኤልሳ ከገባ በኋላ ሕፃኑን አየና በላዩ ላይ 7 ጊዜ ማለት 7 ቁጥር እግዚአብሔር ነው። እግዚአብሔር የሚለውን ስትቆጥሩ 7 ነው። የእግዚአብሔር ቁጥር ነው 7። 6 የሰይጣን ቁጥር ስለሆነ የእግዚአብሔር ቁጥር 7 ስለሆነ 7 ጊዜ ወደቀበት። እነ ዳንኤልንም ወደ እሳት ለመጣል ያ ንጉሥ በ6ኛው አይደለም የወረወረው፣ በ7ኛ ላይ ልጆቹ እንዲወረወሩ አደረገ። 7ኛ ላይ ሲወረወር መለኮት ስለሆነ እሳት ስለሆነ ከእነሱ ጋር አብሮ ገባ። ዛሬ እሳት የመጣ የዲያብሎሳዊ እሳት ኢየሱስ ከአንቺ ጋር ይገባል። እሳት አይፈጭህም፣ አጋንንት አይፈጭህም። አሜን ነው። ገባ። ከእነሱ ጋር አብሮ ሲገባ 3 ነበሩ፣ 4ኛ ሆኖ ለንጉሱ ታየ። እንዴ የሰው ልጅ የሚመስል አማልክት አያለው አለ። እርሱ እዛ ሆኖ ስለ እግዚአብሔር መመስከር ጀመረ። እሱ እነሱ የወረወሩ 3 ናቸው፣ ውስጥ የገቡ ግን 4 ነው። 4ኛው ኢየሱስ ነው። ሃሌሉያ። መለኮት ከአንተ ጋር ከገባ እሳት አያገኝም። መለኮት ከአንተ ጋር ከገባ ጠንቋይ አያገኝም፣ ሰላቢ አያገኝም፣ መተተኛ አያገኝም፣ የትኛውም አጋንንታዊ አሰራር አያገኝም፣ ጠንቋይም አያገኝም። ከዛ 7 ጊዜ ሕፃኑ ላይ ወደቀበት። አፉን ከአፉ ጋር፣ አፍንጫውን ከአፍንጫው ጋር፣ አይኑን ከአይኑ ጋር
እያደረገ 7 ጊዜ ሲል ከዛ ሙቀት መጣ ይላል። ከዛም በኋላ ልጁ መዳን ጀመረ፣ ተፈወሰ። የሞት ኃይል ተሰብሮ የክርስቶስ ኃይል ገባበት። ልጁ መቆም ጀመረ። ኤልሳዕ ሄደና እነሆ ልጅሽን ውሰጂ አላት። ኢየሱስ ጌታ ነው። ዛሬ በእጅ የሚያስረክብ ነገር አለ። ዛሬ በእጅሽ የሚረከብ ነገር አለ። ከዚህ ሰዓት ጀምሮ በኢየሱስ ስም እግዚአብሔር በእጅ ያስረከበ። የምትረከበውን መረከብ ሆነልህ። እሷ ልጇን እንደተረከበች አንተ ነገር ትረከባለህ። የጠየቅሽውን ትረከባለሽ። እስኪ እኔ እረከባለሁ በሉ እስኪ። የጠየቁትን በሉ እስኪ። እወስዳለሁ በሉ። ኢየሱስ ጌታ መውሰድ ይሆናል። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ለዚህ ነው ኤልሳዕ እጅግ በጣም ታምር እየሰራ ነው የመጣው። የኤልሳዕ ታምር በጣም አስደናቂ ነው። ከኤልያስ በላይ ነው። ኤልያስ ምን ላድርግልህ ሲለው ጊዜ በአንተ ላይ ያለው ጸጋ፣ በአንተ ላይ ያለው ቅባት፣ በአንተ ላይ ያለው የምትሰራው ስራ እኔ በእጥፍ ወደ እኔ ይምጣል። በስንት? በ2 እጥፍ አለ። ዛሬ በ2 እጥፍ አልባረክም፣ በ7 እጥፍ ይግባባችሁ። 7 ቁጥር የእግዚአብሔር ቃል ነው። በኢየሱስም ገባባችሁ። 7 ጊዜ በኢየሱስም 7 ይግባባችሁ። ጸጋ በ7 እጥፍ ተባረኩ። መለኮታዊ ኃይል በ7 ጊዜ ይግባባችሁ። የእግዚአብሔር ቃል መገለጥ በ7 እጥፍ ይግባባችሁ። አሜን ነው ወይ? ኢየሱስ ጌታ ነው። ከዛ በኋላ ቢጠይቅ ይወስድ ነበር፣ ግን ከሱ 2 እጥፍ አለ። 2 እጥፍ ሲሆን እጅግ በጣም አስደናቂ ነገር ያደርግ ነበር። ኤልያስ የሰራው ስራ በላይ በኤልሳዕ ነው እግዚአብሔር እየሰራ የነበረው። ምክንያቱም የጠየቀው 2 እጥፍ ነው። ነገር ግን ኤልያስ እንደዚህ ያለው፣ ይህ አስቸጋሪ ጥያቄ ጠይቀሃል፣ ከባድ ነው። ነገር ግን አለ እኔ ወደ ላይ በመሄድበት ጊዜ እያየኝ እስከ መጨረሻ እያለው ከዛም በኋላ ይሆንልሃል አለ። ኤልሳዕ እጅግ በጣም አይኑን ከሱ ላይ ማንቀል አልፈለገም። ከዛ ጋር ብዙ ወሬዎች ይመጣሉ። ኤልያስ ብዙ ነገር ይናገራል፣ ሌሎችም ሰዎች ሲናገሩ፣ እሱ ግን የተናገረው ቃል ስላለ እሱ ማየት። ኢየሱስ ጌታ ነው። ኢየሱስን ባትኩሮ ያየ ያልፋል። እስኪ እኔ አልፋለሁ በለው እስኪ። 50 በ50 የሚያመልክ አያልፍም። መከራ ወደ መከራ ይገባል። ከችግር ወደ ችግር ይገባል። ምክንያቱም አምልኮ 50 ለ50 ስለሆነ ኢየሱስ 50 ለ50 100 እጥፍ ነው። ኢየሱስን በ100 እጥፍ ማየት የሆነልን እርሱም ብቻ ማየት የሆነልን እርሱ እስኪ ማቴዎስ ብርሃን ታላዲያ እስኪ እሱን አያለሁ በለው እስኪ። እስኪ እሱን አያለሁ በለው እስኪ። ሙሴ እባብ እስራኤላውያንን በሙሉ እየነደፈ ባለ ሰዓት ሙሴ መፈወስ የሚችለው በአጠገቡ ያሉትን ሰዎች ነው። በአጠገቡ ያሉትን ሰዎች እየፈወሰ ያልፋል። ነገር ግን ያሁሉን ሕዝብ መፈወስ አልቻለም። ከዚያም በኋላ ሙሴ ወደ እግዚአብሔር ጸለየ። ምክንያቱም ሕዝቡ እግዚአብሔር ላይ ጮኹ። ወደ እግዚአብሔር ጸለየ። እሱ ይሰማሃል፣ አንተ ያልከውን ነገር ይተገብራ ብሎ ወደ ሙሴ ጋር መልእክት ሲመጣ ሙሴ ወደ እግዚአብሔር መጮህ ጀመረ። ወደ እግዚአብሔር ሲጮህ እግዚአብሔር እንደዛ ነው፣ እባብን በናስ ስራ፣ ከዛስ በተራራ ላይ ወሰድና በዓላማ ላይ ስቀል፣ እርሱን ያያል ይፈወሳል አለ። ያ የተሰቀለ ኢየሱስ ነው። ኢየሱስን ያየ ይድናል። እስኪ ኢየሱስን አይቼ በለው እስኪ እድናለሁ በለው እስኪ። እዛ ላይ ስቀል አለ። ከዛስ እሱን ካዩ ይድናሉ አለ። እዛ ላይ ከሰቀለ በኋላ ሁሉ ማየት ጀምሮ ልክ ሲያዩ መርዙ ከላያቸው ላይ ይወድቃል። ሲያዩ መርዙ ከላያቸው ላይ ይወድቃል። ኢየሱስን ስታይ መርዝ አያገኘህም። እስኪ መተት አያገኘኝም በሉ፣ መርዝ አያገኘኝም በሉ። አዎ ጊንጥም እባብም ቢነድፋችሁ አይጎዳቸውም ሲል ኢየሱስ ለምንድን ነው? ኢየሱስን ያየ ይድናል። በዛን ጊዜ ያንን አዩ፣ ተፈወሱ። ዛሬ ደግሞ የምናየው ኢየሱስን ነው። እርሱን ያየ ይድናል። እርሱን ያየ ይሻገራል። እርሱን ካላየ መሻገር የለም። የዘላለም ሕይወትም አናገኘም። የሞትን ሞት ነው የምንሞተው ኢየሱስን ካላገኘን። ኢየሱስ ሳይሆን ሆኖ መገኘት ይሆናል። አሜን። እኔ ፕሮቴስታንት ነኝ ሳይሆን ሆኖ መገኘት ይሆን። ወደ ኢየሱስ ያየ ይድናል።
ከዚያም በኋላ ነው ኤልሳ ያንን ሬሳ ከጣሉ በኋላ ያ ሬሳ ኤልሳን ባገኘ ጊዜ ወይም አጽሙን ባገኘ ጊዜ ቆመ ይላል። ተነስተው ዛሬ መቆም ይሆንልናል። ዛሬ ከወደቅንበት መቆም ይሆንልናል። ጠላት ያወጀው አዋጅን ገልብጦ ያቆማል። ዲያብሎስ ያቀደውን ዕቅድ ገልብጦ ያቆመናል። መተተኞች ያሰቡት ሳይሆን ኢየሱስ ያሰበው ይሆናል። አሜን። አድማን ለአንድ ሰው ይበትናል። ሰበር ነው። አሜን። አላቅም ለአንድ ሰው አድማ እበትናለሁ ይለኛል። አድማ አለ ለአንድ ሰው እግዚአብሔር ይበትናል። ምክር አለ እግዚአብሔር ይበትናል። ሐሳብ አለ እግዚአብሔር ይበትናል። እንቆቅልሻቸውን ዛሬ ይበትናል። ቋንቋቸውን ዛሬ ይደባልቃል። ለአንድ ሰው ይሄ ይሆናል። ሃሌሉያ! ኢየሱስ ጌታ ነው። ለአንድ ሰው እግዚአብሔር እንደዚህ ነው፣ ቋንቋውን እደባልቃለሁ። አሜን። ኢየሱስ ጌታ ነው። ምክራቸውን አፈርሳለሁ። ዛሬ የተማከረ ምክር አለ እግዚአብሔር ያፈርሳል። በኢየሱስ ስም በዚህ ሳምንት ይፍረስ። ለአንዳንዱ በዚህ ሳምንት ይፍረስ። በኢየሱስ ስም ይፍረስ። ጌታ ሆይ አንተ ስለምታፈርስ አምናለሁ። ዛሬ ፈረሰ። ምክራቸው ፈረሰ። ሐሳባቸው ፈረሰ። ሃሌሉያ! ሊቀብር ባሰበ ለእግዚአብሔር ጣልቃ ገባ። ሊቀብሩሽ ሐሳብሽን የቀሩ አሜን ነው ወይ? የኔ ነገር አይቀበርም በሉ። ማንቶሳፕራ ታካባሼላዶሲያ ኢየሱስ እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። ጌታ ሆይ እናመሰግንሃለን። ለእያንዳንዳችሁ እግዚአብሔር ጣልቃ ገባ። ለአንድ ሰው ቤት እግዚአብሔር ጣልቃ ገባ። ለአንድ ሰው ቤት እግዚአብሔር ጣልቃ ገባ። እስቲ እግዚአብሔር በሉ እስኪ፣ በቤቴ በሉ እስኪ ጣልቃ ገባ በሉ። በመስሪያ ቤቴ በሉ ጣልቃ ገባ በሉ። አሜን። እግዚአብሔር አለኝ ጎረቤት ያቀደውን ገለበጥ። መንፈስ በሰው ላይ የገባ ጎረቤት በሰው ላይ የገባ የመናፍስታዊ ጉልበት ዛሬ ተገለበጠ። የጠንቋይ ህብረት ተገለበጠ። የመተተኛ ህብረት ተገለበጠ። የአስማተኛ ህብረት ተገለበጠ። ትወድቃለህ ሲል መነሳት ሆነ። መውደቅሽን የሚተማመኑ የሚጠባበቁ እነሱ ዛሬ በኢየሱስ ክርስቶስ ስም ይወድቃሉ። ዛሬ ግን እግዚአብሔር እንደዚህ አለኝ፣ ኃይልን ትለብሳለህ። መውደቅን የሚጠብቅ እያየ ክብር ያገኛል። ክብር ያገኘኛል። አሜን። ክብሩን ይውሰድ እግዚአብሔር። ሬባንትሮሴ ከቤሼላዶሲያ እንጸልያለን።